እግዚአብሔር ከዚች ምላስ ያላወጣው። ከዚህ ሰው ወደው ሰው ይጠላቸዋል፣ ጠልተው ደግሞ እንደገና ይወዳቸዋል፣ ወደው ደግሞ እንደገና ይጠላቸዋል። ከፍ 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 ያደርግሃል ሰው ማለት ነው። ከፍ ከፍ ያደርግሃልና ከዛ የሆነ ጊዜ ቅጭ ብሎት ከፍታ ያናድደዋል። አንዳንዱ ከፍታ ያስቀነዋል፣ አንዳንዱ ከፍታ ያናድደዋል። ከዛ ተመልሶ ሊያወድቅህ ይሞክራል፣ አቅም እንዳለው ሊያሳይህ ማለት ነው። ቴንክ ዩ ሶ ማች ቴንክ ዩ አላቃቸውም ግን ቴንክ ዩ አልኩኝ። የሆነ ትልቅ ነገር ነው። ቆይ ችግር የለውም። እና ስሙ ልንገራችሁ ሰው ከፍ ከፍ ያደርግህና ከፍ ከፍ አድርገው ከፍታ ሲያናድደው አንድ ቀን ቅጭ ይለውና ከዛ ሊያወርድህ ይሞክራል፣ አቅም እንዳለው ለማሳየት ማለት ነው። አንተ ጠገብ ካለ እንደዚህ ስለተባለ ናውረድ ለማለት ይፈልጋል። እግዚአብሔር ግን ከፍታ ማያናድደው አንድ ነገር ቢኖር ትልቁ ኃያል እግዚአብሔር ነው። ከፍታ ማያስቀይመው፣ ቅናት የማይሰማው፣ በሙሉ ልቡ የሚወድህ የሚያከብርህ፣ ለአንተ የሚቆምልህ ማን ነው? እግዚአብሔር ነው። እግዚአብሔር ከያዛችሁ እናንተ ማንንም ሰው አትፍሩ፣ ማንንም ሰው እንዳትፈሩ። ቴንክ ዩ ሶ ማች። ምንድነው እሱ ነገር ምንድነው?